የተገባውና ከፍ ያለው ጌታችን ለይሰ ከሚስሊሂ ሸይእ እሱ አምሳያ ምንም የለም በሚለው ያምናሉ። ለይሰ ከሚስሊሂ ሸይእ አላህን የሚመስል ምንም የለም። ይሄ የሚያምኑበት ነው። وهو السميع البصير እርሱ ነው ሰሚና አይታውም ብለው ያምናሉ። ሁለት ነገሮች ናቸው። ለይሰ ከሚስሊሂ ሸይኡን ይሄ አንድ አረፍተ ነገር ነው። وهو السميع البصير ይሄ ሁለተኛው አረፍተ ነገር ነው። ሁለቶቹ አረፍተ ነገሮች አህሉ ሱና ወል ጀማዓ ያምኑባቸዋል። በዚህ ነው ሁሉም ሲፋ የሚገባው በዚህ ነው። ለይሰ ከሚስሊሂ ሸይኡን ትልቅ እንትን ነው፣ ቃኑን ህግ ነው። وهو السميع البصير እንደዚሁ ማለት ነው። فلا ينفون عنه كالله عز وجل ላይ አያነሱም ወይም አይገፉም፣ አሉታዊ አያደርጉም። ما وصف به نفسه እሱ ራሱን የገለጸበትን ባህሪ አይገፉትም። ገብታችኋል? فلا ينفون ነፋ ማለት አስወገደ ወይም አወገዘ፣ ይሄ ነገር የለም ብሎ ገፈፈ፣ አሉታዊ ያደረገው። አዎንታዊ አረፍተ ነገር የሆነውን ቁርአን ላይ ወደ አሉታዊ አይቀይሩትም እንደማለት ነው። ولا يحرفون الكلمة عن مواضعه ቃላቶችንም ከቦታቸው አያዛቧቸው፣ ማለትም አገባባቸው የሚሰጠውን ትርጉም አረጋግጠው ነው የሚሄዱት እንጂ አዙረው አይተረጉሙትም ማለት ነው። ቃል በቃል በዚህ መልኩ ካየ ነው በል ዩእሚኑን በእርግጥም ያምናሉ። በል እንቲቃል ትባላለች፣ ከአንድ አረፍተ ነገር ወደ አንድ አረፍተ ነገር መራመጃ ነች። በል የምትለው ቃል ሐርፍ العطፍ የምትሆንበት ማጋጣሚ አለ። ኢድራቡ ሁለት አይነት ነው፣ ኢብጣልና እንቲቃል የሚባል አለ። የማፍረስና የመድገም። የማፍረስ የሚባለው ያለፈውን አረፍተ ነገር አውግዞ ገልብጦ ሌላ አዲስ አረፍተ ነገር ማንጣት እንደማለት ነው። እንቲቃል ማለት ግን የመጀመሪያው አረፍተ ነገር እንዳለ ሆኖ ሌላ አረፍተ ነገር መጨመር ማለት ነው። እሱ ነው የተፈለገው። አሁን እስካሁን ስንማራቸው የነበሩት አረፍተ ነገሮች ትክክል ናቸው፣ በዛው ተቀምጠዋል። ሌላ ግን ጨመረልን ደግሞ። በል ዩእሚኑን ያምናሉ ቢአን አላሁ ዐዘ ወጀለ ሱብሓነሁ ለይሰ ከሚስሊሂ ሸይኡን የእሱ አምሳያ ምንም የለም ብለው ያምናሉ። ለይሰ አፍራሽ ቃል ናት። ከሚስሊሂ እንደሱ አምሳያ የለም። ሸይኡን ምንም ነገር የለም። ሸይ የሚለው ቃል ነኪራ ይባላል፣ ወይም የጋራ የወልስም ኮመን ናውን ይባላል። ሸይ አለ በዓለሙ ላይ ኤግዚስት ያደረገ ነው ሁሉ ሸይ ማለት ይቻላል። ውጁድ ያለው ነገር ሁሉ ምን ብለን መጥራት እንችላለን? ሸይ ማለት ይቻላል። ስለዚህ ሸይ አለችዋ ቃል ውስጥ ምንም ያልገባ ነገር የለም። መላኢካ በለው የሰው ልጅ በለው ሌሎች ሩህ ያላቸው የሌላቸው ማንኛውም ፍጡራን ሸይ ካለው ውስጥ ገብቶ ይሄን ያልኩበት ምክንያት ምንድነው? ለይሰ ከሚስሊሂ ሸይኡን የእሱ አምሳያ ምንም የለም ሲባል ምንም የቀረ የለም። ነቢዮች አይመስሉት፣ ሩሱሎች አይመስሉት፣ መላኢካዎች አይመስሉት፣ ምንም ይመስለው የለም አላሁ ዐዘ ወጀል። النكرة إذا وقعت في سياق النفي تفيد العموم إلى الأصوليوج. نكرة يولسم على نكرة بيجوال وهم عندنا كمناو كأفراش بوهالا سمعتا ميسترفون غير الله يجباتشون. ስለዚህ الله عز وجل የሚመስል ምንም የለም. فهذه الجملة ترد على المشبهة. مشبهة የሚባሉ የጥመት አንጃ ሰዎች አሉ፣ አላህን የሚያመሳስሉ ማለት ነው። አላህ ባህሪያቶቹን ሁሉ ከሰው ባህሪ ጋር ያመሳስላል። ለሁ ወጅሁን ከወጅህና፣ ለሁ የዱን ከየዲና፣ በሰሩን ከበሰሪና፣ ሰምዑን ከሰምዒና፣ ዒልሙን ከዒልሚና። እንደኛ እውቀት እሱም የእሱም እውቀት እንደዛ ነው። እንደኛ አሰማም የእሱም ይሰማል፣ እንደኛ አስተያየት እሱም አመሳሰሉት ፍጡር ጋር። የነዚህ ሰዎች አካሄድ የተሳሳተ መሆኑን እቺ አያት በቃለች። ምን አለ? ለይሰ ከሚስሊሂ ሸይኡን እሱን የሚመስል ምንም የለም።
በምኑ ከተባለ في صفاته ቢሆን وفي اسمائه وفي افعاله وفي ذاته በዛቱም ቢሆን በስያሜዎቹም ቢሆን በባህሪዎቹም ቢሆን በስራዎቹም ቢሆን አላሁ عز وجل ለንም ይመስል ምንም የለም ስለዚህ ሙሸቢሃዎች ወደቁ ወይስ አልወደቁ ወደቁ ይሄን አያ አልተረጎሙትም ማለት ነው ሲያመሳስሉ ይሄን አያ ተተውት ነው ይሄድ ማለት ነው ስለዚህ አላህ በምንም መልኩ ፍጡራን ጋር የሚመስልበት ነገር እንደሌለ ይሄ ይጠቁማል وهو السميع البصير እቺ ደግሞ እቺ ጁምላ ወይም እቺ አረፍተ ነገር የምትጠቁመው አላህ ሰሚ አይታ እንደሆነ ነው የምታሳየው ይሄ ኢስባት ይባላል አዎንታዊ ያኛው አሉታዊ ነው ليس كمثله شيء ያለው وهو السميع البصير ያለው ግን ኢስባት ይባላል ምንድነው ያሰበተው الله عز وجل له سمع وبصر الله እንደሚሰማ እኮ እየነገረን አይደል እንደሚያይም እየነገረን ይሄ አዎንታዊ ወይስ አሉታዊ ነው አዎንታዊ ነው ይሰማል ያ ግልጽ ነው ስለዚህ ሁለት ሲፋዎች እዚህ ጋር ተረጋገጡ ሁለት ሲፋዎች ሰምዕና በصር ሰምዕና በصር ከዚህ አያ ላይ ተረጋግጠዋል ማለት ነው አይዋ ምን ማለት ነው የፈለገው መሰላችሁ ሸይኹ አላሁ عز وجل ምንም እንደማይመስል ምንም ጋር እንደማይመሳሰል አህሉ ሱና ወል ጀማዓ እንደሚያምኑት ሲፋውን ሁሉ ደግሞ ያሰብታሉ የሚለው ነው የፈለገበት ሲፋ አንዲቱንም ሳያዞሩ ሳያጣምሙ ያረጋግጧታል ግን ምንም ጋራ ሳይመሳሰል የሚለው መርሆ ከመያዝ ጋር በዚህ የተፈለገበት ይሄ ነው ሸይኹል ኢስላም ነፍይ ብቻም አይደለም ኢስባት ብቻም አይደለም ሁለቱንም ይዞ ሚዛናዊ ሆኖ ነው የሚሄደው የገባቻችሁ ያቡዳ አንተፋ መረዳት አለባችሁ የመጣው ማጽደቅ ነው ስታጽርቅ ያለማመሳሰል ነው وهو السميع البصير የሚለው ደግሞ يرد على المعطلة والجهمية والمعتزلة والأشاعرة أيضا في بعض الصفات وهو السميع البصير ያለው አረፍተ ነገር ሙዓጢላ በመባል የሚታወቁ ሰዎች አሉ ታዕጢል ትላንት አንስተናል የነዛ ሰዎች አካሄድ ስተት መሆኑን ይመልሳል ሙዕተዚላ የሚባሉም ደግሞ ሰዎች አሉ የነሱም አካሄድ ስተት መሆኑን ይመልሳል ሙዓጢላ የሚባሉት ወይም ጀህሚያ የሚባሉት አላሁ عز وجل ሲፋ የለውም ሲፋ የለውም ሰሚዕ የለ በصር የለ ሰሚዕ በصር የለ ቁርአኑን ምልልት ነው ባካችሁ እብደት እኮ ነው ሙዕተዚላ የሚባሉት ደግሞ ሰሚዑን ቢላ ሰም ይላል ሰሚ ነው ያለ መስሚያ ሰሚዑን ቢዛቲ እብደት ነው ሰሚ ነው ካልክ ሰም ሲፈተ ሰም አለ ማለት እኮ በصير ካልክ ሲፈተ البصر አለ ማለት ነው ምን ይላሉ እነሱ በصيرun ቢላ በصር ሰሚዑን ቢላ ሰም ዓሊሙን ቢላ ዒልም ነው የሚሉት እነማን ናቸው እነዚህ ሙዕተዚላዎች ቁርአኑ ግን ምን አለ وهو السميع البصير اثبت صفه السمع ولا اثبت البصير كذلك بصير የሚለውም ሰሚዕ የሚለውም ሲፋዎችን ያረጋል ስለዚህ ሙዓጢላዎች ሙዕተዚላዎች ትክክል አለመሆናቸውን የሚያሳይ አያ ነው እቺ አያ ድስቶር ናት ይላሉ ህግ ናት ምትገርም የሆነች ህግ ናት ይላሉ ለምንና ለምን ለነፍይም ምንድነው ምንም ነገር እንደማይመስልም ሲፋዎች ደግሞ እንደሚረጋገጡ طيب እዚህ ጋር የተወሰነ ነገር ላንሳላችሁና ሰሚዕና በصير ሲፋ አናረጋግጥ የሚሉ ሰዎች ፍጡራን ጋር ይመስልብናል ብለው ፈርተው ፍጡራን ጋር ይመሳሰልብናል ይሰማል ካል ወይም ደግሞ በصር ሰም አለው ካል እኛስ ይሰማናል ይሰማችሁ ያየንም ነው አይደል በصር አይደል ስለዚህ ተመሳሰላል ሹብሃ ውጅንብር ማለት ነው ስለዚህ ليس كمثله شيء ያለውን ተቃረን ማለታቸው አይመሳሰልም ብሎ ያለ አመሳሰል ካንተ ይሰማል ካል እኔም ሰማለሁኛ አሉ ይሄ ነው ሹብሃቸው ግን ይሄ ተሳሳተ ምክንያቱም ليس السميع كالسميع وليس البصير كالبصير وليس العليم كالعليم
ሰሚ እንደ ሰሚና ሰሚ አንድ አይነት ሊሆን አይችልም የአላሁ عز وجل ሰምዕና የሰው ልጅ ሰም የአላሁ عز وجل በሰርና የሰው ልጅ በሰር አንድ ይሆናል ተብሎ ምንም አይታሰብም ያላህ እንዴት ነው ታላችሁኝ መንገር አልችልም አላቅ من غير تكييف ولا تمثيل አይታወቅም ለዚህማ አሁን ይሄም ማይክ ቢነሳ ከዚህ አልተሰማም ልትሉ ትችላላችሁ አይደል ተግርግዳው ወደዛ ደግሞ ማየት አንችልም አያችሁ ማየት ከማየት ይለያል ማለት አላሁ عز وجل ግን لا يخفى عليه شيء من المسموعات مكبره ምናምን አያስፈልግ ምንም ድምጽ ተውጣ አረዛም አልፎ ልብህ ውስጥ ያመከውን ሁሉ ያቃት በውስጥ ያን ነው የተነጋገርካት ሁሉ አትደበቅበት ስለዚህ ሰሚና ሰሚ አንድ ሆነ ይባላል እዚህ ጋር ይባላል አይባልም ሊያስከዳ ይችላል በሰርና በሰር አይታና አይታስ እንኳን እዛ ተውትና እኛው ዘንድ ራሱ ያንዱ አስተያየትና ያንዱ ይለያያል ታኑ ይለያያል አንዱ አይኑ ደከም ይችላል አንዱ ፈጣሪ ይችላል አሰማምም እንደዚሁ አላ ኩል ሐል ስተት መሆኑ በዚህ መውሰድ ይሄ ሎጂካቸው የተሳሳተ አካሄድ ነው መመሳሰል ይመጣብናል ብለው ሲፋን ተዕጢል ወደ ማድረግ ወደ መጣል መሄዳቸው ስህተት ነው ምክንያቱም ቁርአኑ ራሱ وهو السميع البصير እያለ ስለሆነ ማለት ነው طيب فلا ينفون عنه ما وصف به نفسه ራሱን የገለጸበትን ነፊ አያደርጉም ሰሚ ነኝ ብሏል አዎ በሲር ነኝ ብሏል አዎ الرحمن العرش استوى አዎ አለቀ ቁርአን እንደተናገረ ቁጭ አድርገው ነው የሚሄዱት ማለት ነው وينفون ما نفاه الله عز وجل عنه ايضا ዝጋሁን ባይመጣው ከራሱ الله عز وجل ያወገዘውን ወይም ደግሞ በአሉታዊ አድርጎ ያመጣውን እሱም ይቀበላሉ ለምሳሌ ለም يلد ولم يولد ولم يكن له كفوا احد አሁን ይሄ በአሉታዊ የመጣ አረፍተ ነገር ለም يلد الله አልወለደም ብለ ነፊ አድርገ ራሱ ነፊ አድርጎ አላ ራሱ የለኝም ስላል አንተ በል ولم يولد አልተወለደም አሁንም በዚሁ ተላል ገብቷቸዋል ስለዚህ አላሁ عز وجل ከራሱ ላይ ያራገፈውን ማራገፍ ነው አለ ያለውን አስብተ መሄድ ነው መንሃጃቸው ወይ ማካዳቸው ይሄ ነው ለምን ከተባለ لانهم متبعون للكتاب والسنه ቁርአንና ሐዲስን ምንም ሳይዘባርቁ ተቀባዮች ስለሆነ طيب ولا يحرفون الكلمه عن مواضعه ቃላቶችን ከሊም የሚለው ጀምዑ ከሊመት اسم الجنس الجمعي ይባላል فلا يصدق عند النحويين باقل من 3 كلمات በነሁ ህግና ደንብ 3 ቃላቶች ባንድ ላይ ሲመጡ ከሊም ይባላል ከሊም قد قامت الصلاه قد قامت الصلاه 3 ቃላት قد قامت الصلاه كلمه ማለት ነው በነሁ ህግና ደንብ እዚህ ጋር ግን የተፈለገው بمعنى الكلمات ማለት ነው ቃላቶች ማለት ነው የቃላቶችን ትርጉም አያዞሩትም تحريف تلان تانستنا زيلاتشا من غير ايش تحريف نكوبلنا سلسل تعرف يعني من الذين هادوا يحرفون الكلمة عن مواضعه يا أيهودا بحرين وتحريف قرآن ما يقول أيهودوش ناتشو براساتشو እየተረጎሙ እያዛቡም ቢሄዱ አሁንም የአላህ عز وجل ሲፋዎች የሚያጣምሙ ሰዎች የአይሁዳ ባህሪ በተወሰነ እየተንጸባረቀባቸው ነው ማለት ነው አመዋድዒህ ማለት ከቦታው እዛው ከተፈለገበት ትርጉም ውጭ ወደ ሌላ አይወስዱትም አንድ ቃል ብዙ ትርጉም ሊኖረው ይችላል ብያቸዋል አንድ ቃል እንደ አረበኛ ብዙ ትርጉም ይኖራል ግን እነዛ ትርጉሞች አገባብ ይወስናቸዋል አንድ ቃል አንዱ ትርጉሙ ተፈልጎ ሆነ አረፍተ ነገር ውስጥ ተሰክቶ መጥቶ እዛ ከተፈለገው ትርጉም አዙሮ ከተተረጎመ ተሕሪፍ ይባላል ሌላ ቦታ ያንን ትርጉም የሚጠቁምም ቢሆን ገብቷችኋል ሌላ ቦታ ያንን ትርጉም የሚሰጥም ቢሆን ተሕሪፍ ይባላል ነው ሼኹል ኢስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ ይሄን እዚህ ጋር ያስገባበት ይላሉ አንዳንድ ማብራሪያ የሰጡ ሰዎች
من غير تحريف ولا تعطيل ومن غير تكييف ولا تمثيل بلو عرات هجوجنا متولد عرات قاعدዎች عرات መስፈርቶች እነዛ አራቶች መስፈርቶች ከዚህ አያ የተወሰዱ ናቸው ለማለት ነው شوفوا من غير تكييف ولا تمثيل ያለው ليس كمثله شيء የሚለው ነው የሚጠቅመው ليس كمثله شيء ማለት እኮ መከየፍ ማትችልም መበሰል ማትችልም የለም ምንም የለም ማለት ሁለቱም ليس كمثله شيء ካሉ ገባ ወይስ አልገባ ገባኮ አይደል طيب وهو السميع البصير ያለው ደግሞ ኢስባት ስለሆነ تحريفنا تعطيل ካለ ደግሞ ኢስባትን የተቃረነ ነው من غير تحريف ولا تعطيل ያለው وهو السميع البصير ያለው ኢስባቱ ጥቆማ ያደረገው አገባችሁም لابد أن تفهموا هذا من غير تحريف ولا تعطيل ሁለት من غير تكييف ولا تمثيل እነዚህ አራቶቹ ከዚህ አያ ነው የተወሰዱ እንዴት ብሎ ነው የተወሰደው ሚነግረኝ ማን አራት ነገሮች አወጣን እኮ አራቱ ከዚህ አያ ነው የተወሰደው እንዴት ብሎ تكييفنا تمثيل ليس كمثله شيء ያለችዋ تكييفنا تمثيل እንደሌለ ይጠቁማል صحيح وهو السميع البصير ያለው ደግሞ تعطيلنا تحريف እንደሌለ شوف እንዴት ብሎ ነው ምናልባት እቺናት ያኛው ግልጽ ነው ليس كمثله شيء ማለት እኮ لا يكيف ولا يمثل ما واضح ነው ይሄኛው ግን وهو السميع البصير የሚለው ኢስባት ነው ብለናል አይደል ያረጋገጠ ነው ምንን صفه البصرና صفه السمع تحريفنا تعطيل كتدرج إثبات على وي يلمكم إذا حرفت وإذا عطلت ما في إثبات ما يبغى نقر يلا اللي هنا سلزي أهل السنة والجماعة بزي ملكو نو كزي آية وصلونه ابن تيمية رحمة الله عليه نزل أراد مسفرتج يعمد أو بلوعن على كل حال ولا يلحدون في أسماء الله وآياته لأن يوباريات شو رقمه يا الله عز وجل سيامي وج أن أنا كزوج عذابتو أي ترقمواجو ولا يكيفون هنات ياتشونم أي قلزون ولا يمثلون صفاته ባህሪያቶቹንም አያመሳስሉ بصفات خلقه በፍጡራኖች ባህሪ የአላህን ባህሪ በፍጡራኖች ባህሪ አያመሳስሉ ማለት ولا يلحدون الحاد ማለት هو الميل ቀጥታ ይሄርክ እንዲ ጥፍ ካልክ አልሐደ ማለት ይቻላል አይ ማለት ዘንበል ብሎ ወደ ሌላ መንገድ ሄደ ማለት ነው ومنه اللحد في القبر ቀብር ላይ ሲቆፈር ለሐድ የሚባለው ታውቁታላችሁ ዝም ብሎ እየተቆፈረ ይያለ ወደ ጎን እንደገና ተቆፈረ አይደል እሱ ለሐድ የተባለው እንደዚህ ነው لانه مانع عن الاستقامه ከመውረድ ወደ ጎን ስለተሄደበት አሁንም ምን ለማለት ነው የተፈለገበት የአላሁ عز وجل ሲያሜዎች ትርጉም ቀጥታውን ትተህ ሌላ አዲስ ትርጉም ወደ ጎን ከሄርክ አልሐድ لك እንደቀብሩ ለሐድ ወደ ጎን ሄርክ ማለት ግልጽ ነው كذلك في آياته በአናቅጾቹም ላይ እንደዚሁ الحاد ማለት ትርጉሙ ገባችሁ ይመስለኛል طيب وذكر المصنف هنا بأن الإلحاد يكون في موضعين الحاد ሁለት ቦታ ነው የሚሆነው አንደኛው ሲያሜዎቹ ላይ ሁለተኛው ሲፋቱ ላይ አያቶቹ ላይ ተአምራቶቹ ላይ አናቅጾቹ ላይ እስም ላይ ያለው ኢልሃድ ምንድነው ከተባለ በአንደኛ ደረጃ አላሁ عز وجل እሱ ባልጠራበት የሚጠሩ ሰዎች ኢልሃድ አድርገዋል ይባላል ለምሳሌ ነሳሮች አብ ብለው ጠርተውት አብ አላህን እኮ አብ የሚሉት አብ ወልድ መንፈስ ነው ምናምን የሚሉት ነገር አለ አብ የተባለው አላህ አብ የሚል ስያሜ የለም 99 የለም እስካሁን ይሄ ኢልሃድ ይባላል አላህ ራሱ ለራሱ ስም ያላደረከውን አረክለት ማለት አገር ጠፋ ማለት ነው አያችሁ አደብ ነው እኮ والله እንደው የአህሉ ሱና ወልጀማዓ እኮ አቂዳ
ምንም እኮ ያስቸግር አደብ በቃ ስርዓት ያዝ ቁርአን መጥቶ ተቀበል ከዛ አትዘባርቀን አለቀ አጣቀም አለ ይሄ እኮ طيب كذلك الفلاسفه عله ወይም فعاله ይላሉ አላህ የፈላስፋ ሰዎች ዒለት ብለው ነው የሚጠሩት ምክንያት ነገር ዓለሙ ለመገኘቱ ምክንያቱ እሱ ነው እንደማለት ፈልገው ነው ይሄ ኢልሃድ ይባላል አንድ እምን ላይ ያለ ኢልሃድ ነው ከስም ላይ ሁለተኛው የኢልሃድ አይነት ምንድነው የሱን ስም ሸራርፎ ወይም ከሱ ስም ኮርጆ ለሌላ መውሰድ ለምሳሌ ይሄን ቁረይሾች ሰርተውታል ዑዛ የሚባል ጣዖት ነበራቸው ዑዛ ያለው አዚዝ ከሚለው ነው የወሰዱት ይላል አዚዝ እኮ ያላህ ስም አልዓዚዝ መናት ወይም መናህ የምትባል የጣዖት ስም አለቻቸው መናን ከሚለው ስያሜው የወሰዱት ነው መናት ያለው አላት የሚባል ومنات الثالثة الأخرى ميلو አላት የምትባል ጣዖት አሁንም አለቻቸው አላህ ከሚለው የተወሰደ ነው አላህ ከሚለው ቃል ወስዶ አላት ብለው ጠሩ ያጁት هذا التحريف يا الله ስም መሸራረፍና ኢልሃድ አደረጉበት ማለት ነው ግልጽ ነው የምላችሁ በዚህም የሱን ስም ወደ ሌላ መውሰድም ቢሆን ለሱ ስም ያልሆነውን ወደዚህኛው ማምጣትም ቢሆን ምን ይባላል ኢልሃድ ይባላል ሶስተኛው የኢልሃድ አይነት አላሁ ዐዘ ወጀል ያጸደቀውን ባህሪ ትርጉም ኢንካር ማድረግ ኢልሃድ ይባላል ሰሚዕ ነኝ እያለ አይደለህም ካልክ በሲር ነኝ እያለ አይደለህም ካልክ استوى على العرش እየተባለ استولى የምትል ከሆነ ኢልሃድ ነው የሚባል አያችሁ ትርጉሙን ኢልሃድ يعني አዙረህ ወይም አልቀበልም ካልክ አዙረህ ተረጉማለሁ የምትል ከሆንክ ኢልሃድ في اسمائه وصفاته ልንለው እንችላለን የገባችሁ ይመስለኛል ተእዊል ሙአዊላዎችና ሙዓጥላዎች ሙልሂዶች ናቸው ማለት ነው በተዘዋዋሪ ولا يلحدون في اسمائه የሚለው አረፍተ ነገር ያስወጣቸዋል እነሱ ተእዊል ሲያደርጉ ተዓጢል ሲያደርጉ ቀጥታ እንደወረደ ከመጣው እኮ አዛቡት ስለዚህ ያኔ ምን አደረጉ ጀህድ አደረጉ የሚለውን ጥቆማ ያደርጋል ሌላው አላሁ ዐዘ ወጀል በሲፈተ ነቅስ መግለጽም ኢልሃድ ሊባል ይችላል كما فعلت اليهود አይሁዶች لعنة الله عليهم አላህን በድህነት ገልጸውታል አላህ ዲሃ ነው ብሎ እኛ ሀብታሞች ነን አላህ አክበር ان الله فقير ونحن اغنياء الى الله ፈካጃይ ነው አላህ እኛ ሀብታሞች ነን በምን እንገለጹት እዚህ ቦታ ቁርአኑ ባይለን እኮ በጣም የሚገርም እኮ ان الله فقير ونحن ቁርአን እነሱ ምን ማለታቸው ነው አላህ ዲሃ ነው ሲሉ ወصفوه بصفه النقص በጎደሎነት ባህሪ ድህነት ነው ሰውን ሁሉ አስቸግሮ ዛው መድረሻት መጥፎ ባህሪ ነው ብለን ነው የምናስበውኛ ማለት ነው ይሄንን ለአላህ ሰጠው ወነህኑ አግኒያ አሉ በተቃረኛን ሀብታሞች አሉ እንደገና ደግሞ ይሄ ኢልሃድ ልንለው እንችላለን ማለት ነው ሌላው አላሁ ዐዘ ወጀል በፍጡራን ባህሪ ተገለጽ ነው አሁንም ኢልሃድ አደረግን ይባላል ሙሸበህ ያላቸው ቅድም يده كيدنا وجهه كوجهنا سمعه كسمعنا بصره كبصرنا يلا دكو ግርም ይላል አላህ ሰማሙ እንደኛ ነው ማየው መስሚያው እንደኛ ነው ሁሉም እንደኛ ሰው አርገው ቁጭ እኮ ይሄ እዚህ ውስጥ እኮ የተቀረጸ ነገር አለ ሙሽኪላው ይሄ እኮ ነው አደጋው ይሄ ነው አላህን በጭንቅላታቸው ውስጥ ስለውታል ማለት እኮ ይሄ አደጋ እኮ ተደንቀው ጭንቅላት ውስጥ እንደተስገባ መቼም ቢሆን በጭንቅላት ውስጥ ብቅ ባለ ሁሉ በዛ ተቃራኒ ነው ጀሊሉ አንተ በሳልከው አይደለም በጭራሽ ሊሆን አይችልም ገባችሁ እነሱ ግን ስለው እጁም እንትኑም ብለው ቀጣ የሆነ ጉዝ ነገር ቁጭ አርገው ሰው አርገው ቁጭ እዚህ ውስጥ የሆነ ነገር አስገብተዋል ማለት ነው ለዚህ ነው እንግዲህ ተክይፍ መግባት የሆነ ስዕል ያመጣብሃል ስዕል ካመጣህ ደግሞ ወደ ሌላ አደጋ ይጥላል ማለት ነው ገብቷችኋል ሰም አለው አዋለው ብለ መሄድ ነው ዛት አለው አዋለው ብለ መሄድ እንጂ ዛቱን እንዴት ነው እዚህ ጋር ልሳለው ሰምኡ ልሳለው ካልክ
ለዚህ ነው ምን አለ ቀጥሎ ወላ ይከይፉና ያለው ለዚህ ኢልሃድ ፊል አስማዕ ገባችሁ ይመስለኛል አይደል እስም ላይ ያለው የኢልሃድ አይነት በዚህ ይገለጻል ወአያቲሂ እችን اسم لا يالله هنا الله عز وجل بالقرآن زتوا باتشوال الحاد ميرغد قال ربنا جل وعلا ولله الأسماء الحسنى فادعوه بها علنا وذروا الذين يلحدون في أسمائه سيجزون ما كانوا يعملون ولله لا الله عز وجل الكل تعالى الأسماء الحسنى يتوابوا يهونوا ملكام يهونوا سياميوج علوت فادعوه بها በዛም ተማጸኑት እስማኡል ሁስናን እየቀራችሁ ዱዓ አድርጉ ያ አላህ ያ ረህማኑ ያ ረሂሙ ያላችሁ ዱዓ አድርጉ ለምኑበት አለ ካለ በኋላ ወዘሩ الذين يلحدون في اسمائه አለ እነዛ በስያሜዎቹ የሚያዛቡ ሰዎችን ተዋቸው ለኔ ተውልኝ ገብታችኋል እኔ ጋር እንተያያለን ይያለ ሰይዘው ነማከኑ ያመሉ የሚሰሩትን ስራ ውጤት ከፍያ ሳይሰጣቸው አይቀርም ዛቻ ነው አላህ አዘ ወጀል ዝቷል ምን በሚያደርጉ ሰዎች ኢልሃድ ፊ አስማኢ እስያሚዎቹ ላይ ኢልሃድ የሚያደርጉትን ሰዎች ዝቶባቸዋል ስለዚህ እንደወረደ መቀበል ብቻ ነው ሳታመሳሰል ወአያቲሂ በአናቅጾቹ በተአምራቶቹ አያት ጀምዑ አያቲን ወሂል ዓላማ آيات ያለው ፕሉራል ነው مفرد آيات ነው ምልክት ማለት ነው وآيات الله جل وعلا تنقسم إلى قسمين ሁለት አይነቶች ናቸው آية كونية وآية شرعية የይሁንታዊ እንትኖች አሉ አያዎች አሉ የሸርዕ የሆኑ አያዎች አሉ ሁለቱንም ቢሆን ኢልሃድ ማድረግ ተገቢ አይደለም ሁለቱም ላይ ቢሆን آية كونية ለምሳሌ ሰማያት ምድር ያንዳንዳችን የፈጠረን አላህ ነው አላህ አዘ ወጀል ነው አይደለ ይሄንን ፍጡር ለሌላ አካል ነው የፈጠረው ሰማይን የፈጠረው ሌላ ነው መሬትን የፈጠረው ሌላ ነው ወይም አላህ ጋር ተጋርቶ የፈጠራለ ሙሻረካ ሆኖ ወይም አላህ ሲፈጥር አጋዥ አስፈልጎት አግዘውት ነው የፈጠረው ካል ኢልሃድ ፊ አያቲሂ الكونيه ይባላል አልገባቻችሁ አያት الكونيه ሰማዩ መሬቱ ከዋክብቱ ተራራው ሸንተረሩ ሁሉ አያት الكونيه ተአምራው የሆነ መረጃ ነው እዚህ ላይ ኢልሃድ ማድረግ ማለት ሲፈጥር ወይም ሲያስገኛቸው የተጋሩ አካላቶች አሉ ካል ወይም ያገዙት አሉ እሱን የፈጠረው ግን አገዝ ያደርጉታል ወይም ሌላ አካል ነው የፈጠረው ካል ኢልሃድ ፊ አያቲሂ الكونيه ይባላል ሽርክም ነው አገርም ያጠፋል ልጅ የሰጠኝ ገሌ ነው ይሄ ነው ይልሂዱና ፊ አያቲሂ እንግዲህ በሚገባ ልምጣላችሁ ይሄ ሀብቱን የሰጠኝ ገሌ ነው ካላህ ውጭ ወይም አላህና ገሌ ናቸው ገሌ የሚባል ሸህ ወይም አላህን አግዘው ነው ከተባለ ይሄ ኢልሃድ ፊ አያቲሂ الكونيه ክልክል ይሆናል አያት الكونيه በተመለከተ ይሄ ነው ግልጽ ነው አያት الشرعيه ማለት ደግሞ ቁርአኑ ላይ በወህዩ የተነገሩ ተአምራቶች አሉ ወይም ሸሪዓዎች አሉ እሱን ተእዊል ተሕሪፍ ተዕጢል ከተደረከ ቁርአን ላይ ያለውን አያ ወሁ ሰሚዑል በሲር ያለው ለምሳሌ አዙረን ከተረጎም ነው ኢልሃድ ፊ አያቲሂ ቁርአን ላይ ኢልሃድ መደረግ መጣማ ገባችሁ አልገባችሁ ወይም ደግሞ بمخالفته ቁርአን ያዘዘንን ነገር ሙኻለፋ ካደረግ ኢልሃድ ይባላል ለምሳሌ يقول في سورة الحج ومن يريد فيه بإلحاد نذقه من عذاب أليم ذا كعبة لا يكون حرم لا مطفو النجر يمياسب كل يسرى سب يمياسب سب ويم الزنبل تتكلم يوم منجر مزنبل بإلحاد النار شوفوا تنقل اللي فلقوا يلحدون ميلو قال ما أجنانية
ተትክክለኛው ወይም ደግሞ ሸሪዓ ህጉ ካስቀመጠው መዘንበል የፈለገ ሰው ያሰበ እኮ ነው የሰራ ሰው ያሰበ ሰው ኑዚቁሁ ሚን አዛብ አሳማሚ ከሆነ ቅጣት እናቀምሰዋለን ሙኻለፋ ካደረገ ስለዚህ ኢልሃድ ሙኻለፋንም ይይዛል ማለት ነው اذا خالفت امر الله ونهيه فقد جاء الالحاد መጣ ልንለው እንችላለን ማለት ነው የገባችሁ ይመስለኛል او بتكذيبها ነሳሮች አይሁዶች እንደሰሩት ቁርአኑ ትክክል አይደለም ቁርአኑ ውስጥ ያለው መልእክት ሁሉ የተሳሳተ ነው ብለው ዋሽተዋል ወይም አሳሽተዋል ይሄም ኢልሃድ ይባላል ማለት ነው ስለዚህ ولا يلحدون في اسماء الله واياته እንግዲህ አህሉ ሱና ወል ጀማዓ አያት الكونيያን ቢሆን ያላህ ነው አያት الشرعيያን ቢሆን እንደወረደ መቀበል ነው ስያሜዎቹንም ሲፋውንም እንደመጣ መቀበል ነው ማለት ነው ትርጉም اظن واضح ግልጽ ነው ያስባለሁ ትረዱ ይገባል ከዚህ በኋላ طيب ሌላ ደግሞ ባህሪያቸው ولا يكيفون باللسان ولا بالقلب يا الله عز وجل ባህሪያት ተክይፍ አይገቡም ሁናቴውን አይገልጹም ትላንት ነግሬያችኋለሁኝ አንድ ነገር አንተ የምገልጸው በስንት ነገር ነበር ያለው ይነግረኝ የጋራ ይሁን ኩልነን እናንተም ስለቀራችሁ ያላ በምን አንድ ነገር የሚገለጸው በገለጻ የአንድ ነገር ሁናቴ ወይም ከይፍያ ሁኔታውን የምገልጸው በማየት አንድ አይተው ቀጥታ በአምሳያውን በማየት ራሱን ባታየውም አምሳያውን ካየህ ያ ያላየውን ነገር በአምሳያው ትገልጸዋለህ ሁለት ሶስተኛው በምስል አሁን ተባለ እንጂ ምንድነው الإخبار الصادق በትክክለኛ ዜና ብያችሁ አላየህምም አምሳያንም አላየህም ግን ትክክለኛ ዜና ሰምተሃል ወሬ ነው የሰማው ተክይፍ ማየትን ይፈልጋል ወይ አምሳያውን ማየት ይፈልጋል አምሳያውን ማግኘት ያስፈልጋል ለምሳሌ እኮ ልድገመው በጣም ወሳኝ ነጥብ ስለሆነ ልድገምላችሁ ለምሳሌ እኔ የሆነ ሞባይል ትላንት በኪታቡ ነው የመሰልኩላችሁ የሆነ ስልክ ገዛው ስልኬን ገዝቼ ልነግርህ ፈለኩ ላንተ ምን አይነት ሞዴል ነው ሳምሰንግ ነው ወይስ ምርቱስ ምንድነው የሚለውን እና ደግሞ ሳይዙን ትልቅነቱን ትንሽነቱን ለመግለጽ ስፈልግ ይዤው የለ ሞባይሉን ይሄው ፈንካየውላ ያየኸው ጊዜ ምን ተገለጸ ምን ተረዳ ሁናቴውን አላወቅም እንዴ ከለሩን ራሱ ታውቀዋለህ ጥቁር እንደሆነ ምን ተሆነ ሞዴሉን ምን ገብተህ ራሙን ምን ታውቀዋለህ አይደል ስለዚህ በማየትህ ምን አወቅ ማለት ነው ከየፍተሁ ከይፍያውን ሁናቴውን ገለጽከው ማለት ነው ስልኬን ካልያዝኩትሳ አየህ ስለዚህ ስልክ ነው የምናወራው ስልኬን ካልያዝኩት እዛ የኔን ስልክ ተመሳሳይ ይዟል ያኛውሽ አምጣው ማላሳየው አሳያለሁ የኔን ስልክ አሳየው አሁን በምንድን ነው ያሳየው በምሳሌው ነው ያሳየው እሱ ራሱ አይደለም ያሮጌን ያድስ አልመጣም ግልጽ ነው እሺ ሁለቱን እንምጣና ያላህን ሁናቴ ለመግለጽ አላህን ያየማን ነው እስቲ ማንም የለም ስለዚህ ከይፍያ እንዴት ብለህ ነው አንተ በዘባረቅ ብንለው ለዚህ ጀሚል እሺ ያየ የለም እንበልና ደግሞ ወደ አምሳያ እንሄድ እስቲ በአምሳያ ሞባይል እንደተገለጸው ያላህ አምሳያ እስኪያምጣ የት ነው ታውቃለህ ለሸከሚት ለሽ ስለዚህ ሁለቱ በር ዝግ ነው ሁለቱ በር ዝግ ሙግለቅ ተክይፍ የሚከለከልበት አንደኛው የማወቂያ በር ምንም ስለሌለ ነው አያችሁ በሩ ምንም ዝግ ስለሆነ ግልጽ ነው ማለት ሶስተኛ የቱናት ይቀርራችሁ الإخبار الصادق ትክክለኛ ዜና ያልኳችሁ ትክክለኛ ዜና ደግሞ አላህ ስለራሱ ተቁርአን የበለጠ ትክክለኛ ዘጋቢ የለም ሪፖርት እንትኑ ዘገባ እንዳይመስላችሁ አይ እሱ ሳይሆን ከቁርአንና ከሐዲስ የበለጠ ምንም የለም እነሱ ደግሞ ሁናቴ ላይ ያልኩ አላህ ሰሚ ነው አላህ አይታ ነው ብሎ ዘጋ እንጂ አስተያየቱ እንዲህ ነው አሰማሙ እንዲህ ነው አልገቡ ስለዚህ እነሱ ያልገቡበትን አትግባ ይሰማል ብሏል ይሰማል ብለ መሄድ ብቻ ገብታችኋል ወላ ይከይፉን ያለችው ነጥብ እንግዲህ ቁርአንና ሐዲስ ላይ ከፍያ አልተጠቀሰም እንደገና ያየም የለ አላህን አምሳያውንም ያየም የለ ስለዚህ ተክይፍ በር የለውም ዝግ ሙግለቅ
اظن واضح ግልጽ መሰለኝ ولا يكيفون ያለችው ነጥብ ይሄ ተክይፍ የሚባለው አሁን ልብ በሉ ደግሞ ቀልብ ውስጥም አለ አእምሮ ውስጥ አለ ገብቷችኋል ባንደበትም አለ ሁለቱም ክልክል አእምሮ ውስጥ አላህ ይሰማል ስትል መስሚያውን አእምሮ ውስጥ ከሳልክ ከየፍተው ባትናገረው እንኳን ለሰው እዚህ ውስጥ ከቀረጽከው ከየፍተው ያ ብትቀርጸው እንኳን ያ የቀረጽከው ቅድም እንዳልኳችሁ ሌላ ليس كمثله شيء شفت እዚህ ውስጥ ከቀረጽከው እኮ አምሳያ ያበጀ ነው ማለት ነው ليس كمثله شيء ተቃራኒው ነው የሚሆነው ሌላ የማታውቀው አንተ ያንተ ውዥንብር እዚህ ጭንቅላት እንዳያመህ እንጂ እሱ ልታገኛቸው ገብቷችኋል طيب በአንደበትም ልክ ሙሸቢሃዎች እንደሚናገሩት سمعه كسمعنا بصره كبصرنا ሲሉ በአንደበት ተናገሩ መስሚያው እንደኛ መስሚያ ነው ማያው እንደኛ ነው ሁሉንም ብለው ቁጭ ቁጭ አደረጉት ይሄ በአንደበትም ተናገሩት በተጨባጭም ያሳዩ ነው ማለት ነው ይሄ ውዥንብር የተሳሳተ መሆኑን በደንብ ልትረዱት ይገባል ሁለተኛ ተክይፍ ሁለት መዘዞች አሉት ልብ በሉ ወደ ሁናቴ መግባት ሁለት መዘዝ ላይ ያስገባል እንዴት በሉ ያላሁ عز وجل سم ያላሁ عز وجل استواء يد وجه እዚህ ጋር ስትስል የምታውቀውን ወጅህ ነው የምታስተዋውቀው ወይም የምታውቀውን የምታየውን መስሚያ ማያ ነው ጭንቅላት የሚመጣው ማታውቀውማ እንዴት ብሎ ተዛይልማ ጭንቅላት የሚመጣው የምታውቀው ነው አይደል ስለዚህ ፍጡራን ላይ ያለ መስሚያ ፍጡራን ላይ ያለን ማያ ነው የምትስለው ያኔ ምን ላይ ወደቅናው ተሽቢህ ላይ ወደቅ ተሽቢህ ላይ አሁን ደግሞ ከተመሳሰለ ደግሞ ليس كمثل شيء ብሏል ስለዚህ የሌለው ወጅህ የለውም ብለህ ታዕጢል ላይ ገባህ እንደገና ያጭው አደጋው لأن المكيف لا بد من دخوله إما في التمثيل وإما في التعطيل لا بد منه ወደ ማራቆት ሲፋዎችን ይገባል ወደ ማመሳሰልም ይገባል ለዚህ ነው ተክይፍ አያስፈልግም ተገቢም አይደለም والله ما يعقوم ما تتردد أسر علي من تعاقم أكارنه بالراس وجنب ويعبدوا الله من دلوج أيتاكم لازين ولا يكيفون يعني تكييف وده من يوصل على القاجو وده من يوصل وده تعطيل وين وده تمثيل مجمرة من يوصل وده من دلو وده تمثيل وده تمثيل كوصل عندكمو ተመሳሰለብኝ አላህ ፖሊስ ከሚስልሽ ይያል አይደል ብለህ ያን የመሰልከው ባህሪው እንደገና ልትጥለው ነው ስለዚህ ተክይፍ አደጋ ነው ለቡዳ አንተ ፈህሙት ይሄን በደንብ ልትረዱት ይገባል ብያስባለሁ طيب ولا يمثلون صفاته بصفات خلقه አሁንም ሲፋውን የአላህን ሲፋ በሌላ ሲፋ አያመሳስሉም የጀሊሉን የአላህ عز وجل ሲፋ በሌላ ነገር አያመሳስሉም ليس كمثله شيء وهو السميع البصير ብሏል ራሱ ليس كمثله ስላለ ይሄ ነው የሚሆነው እዚህ ላይ ብዙ ሰዎች كالاشاعره الماتريديه وغيرهم من الجهميه والمعتزله ብዙ የተሳሳቱበት ነገር አለ ብዙ ሲፋዎችን ከአላሁ عز وجل ላይ ያነሱት ወይም تعطيل ያደረጉት بسبب التكييف تكييف ይገቡና መመሳሰል ሲፈጠርባቸው አይ ፈጣሪማ ፍጡራን ጋር አይመስልም አሉና ሲፋውም የለም ወደ ማለት ሄዱ ማለት ለምሳሌ አሻዕራዎች صفة اليد صفة الوجه صفة الاستواء አይቀበሉ በነገራችን ላይ እስቲጥራድ ወይ ምግር መንገዱንም ቢሆን እነሱ 50 አቂዳ የሚባል ህግ አላቸው 50 عقيدة وبعد فاعلم بوجوب المعرفة من واجب لله 20 صفة فالله موجود قديم باقي مخالف للخلق بالإطلاق إلى عقيدة العوام متبال كتاب اللج እዛች كتاب ላይ ይሄን ካለ በኋላ መጨረሻ ይላል ምን ይላል والمستحيل ضد كل واجب
فاحفظ ل50 بحكم واجب إلى 50 ህጎች አሉ ይላል እዚህ መሐከል የተናገራቸው 50 ናቸው 50 ሁሉ ግን ሲፋ አይደለም ሙስተሂል ተቃራኒ የሚባል ነገር አለ ضد ያንን 50ውን ያላወቀ አርዶ ያበላ ምናምን የሚባል ነገር አለ ይሄ ከመሰረቱ በ50 መገደቡ ስተት ነው ትክክል አይደለም በሁለተኛ ደረጃ ተቃራኒን ሲፋ አድርጎ መቁጠርም ይሄም ስተት ነው ለምሳሌ እነዚህ 50ዎቹን ሲፈተል وجود የሚባል አለ ወይም ነፍስያ በመባል ይሰይሙታል ሰልቢያ የሚባሉ አምስቶች አሉ ማዓኒ ማዕናዊያ በመባል ለምሳሌ فقدرة إرادة سمع بصر حياة علم كلام استمر ይሄውን ማዓኒ ይባላል 50ውን መቁጠር እንችላለን በጣም ቀላል شوفوا خذوه ያው ግር መንገሩን ቢሆን ይጠቅማል ችግር የለው صفة الوجود የምትባል አንድ እቺ ለብቻ የምትያዝ ናት ነፍስያ የሚባል ስም አላት صفة الوجود ونحن الله كم موجود نحن نؤمن بهذا صح طيب كذا سلبية بقاء قدم مخالفة وحدانية قيامه بنفسه أمست النزي صفة السلبي يبالغ سنتونا عند أو أمست سدست يزود أمسون كلنا مولا طيب معاني يمي بالو دمو سبات تالو فقدرة إرادة سمع بصر حياة العلم كلام سبات مول كلام يستمر سبات مول النزيه بمصدر يمتط بسرو قال فقدرة بلونا يمتع قدرة تارو قادر تلاله ይሄ ማዕናዊ ይሆናል سمع ካለው ሰሚዕ ትላለህ بصر ካለው بصير ትላለህ علم ካለው ዓሊም كلام متكلم አጀክቲቭና ወይም ባህሪን ወصፍ እና ራሱ ሲፋው ማለት ነው ሰባት ከሰባቱ ሰባት ሲወጣ 14 ይሆናል አይደል ቀደም ስንታለ 6 ደምሩት 14 እና 6 ሃያ ለዚህ ነው وبعد فعلم بوجوب المعرفة لله بواجب لله 20 صفة عليه ሃያ ሲፋዎችን ወቅ ማለት ይሄ እነዚህ ናቸው የነዚህ ተቃራኒ ደግሞ ሃያ አለ 40 ሆነ በላ 50 ኮልን 10 ቀረን እንግዲህ እቺ ደግሞ ቀላል አብሽር ከዛ جائز የሚባላል وجائز بفضله وعدله ترك كل ممكن كفعله ትላለች አሁን በጅክታ በነገራችን ላይ አሻኢራ በደንብ ነው የቀረውት በደንብ አቋዋለሁ ለዛ ነው ስተቱንም አቋዋለሁ አያችሁ ስለዚህ ጃኢዟ 21 ሆነ ማን ነው 41 ማለት ነው ሩሱሎች ከዛ በኋላ ሲፈት አላቸው الفطانه الصدق والتبليغ والامانه سندون አራት የአራቱ ተቃራኒ 8 ሞላ 41 8 سندون 49 አንድ ጃኢዝ አላቸው ሩሱሎች ጃኢዝ ማለት የሚበሉ የሚጠጡ መሆን ምናምን መሆን ማሱም እንደዚህ አላቸው 50 ሞላ 50 ሞላል 50 አቂዳ ማለት ይሄ ግን ሁሉም ሲፋ ነው ወይ ብለን ስንገባ ስተት ነው ለምሳሌ وجود ለሚለው عدم الوجود እንዴት ነው ሲፋ የሚሆነው ተቃራኒ ሲፋ አይደለም ይሄ ሲፋ አይደለም ግልጽ ነው በሁለተኛ ደረጃ መቀየዱ በ50 ተብሎ መቀየዱ ይስተት ነው ቁርአን ስንት ሲፋ ያመጣ የሚገርማችሁ ሱረቱ الفاتحه ላይ መጀመሪያ ላይ ብቻ አራት ቦታ የተጠቀሰች አንድ ሲፋ አለች እዚህ 50 ውስጥ የለች በጣም ግርም እኮ ነው بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم بسم الله الرحمن الرحيم بسم الله عليه ሁለቴ ተነስቷል الرحمن الرحيم እንደገና ፈቅሎ ሁለቴ ተነስ አያችሁ ሲፋት الرحمن አልተነሳም እዚህ ውስጥ ስለዚህ 50 ብሎ ማን የገደበው ሲባሉ ቦታ የለውም ሳቂት ምንም መረጃ የለውም አትጠራጠሩ ከዚህ ውጭ ያለው ያውሉታል رحمن የሚለው ሙንዒም ወይ ሙህሲን ይሉታል هذا خطا ይሄ እዛው ፍቂህ ኪታብ ላይ ከፍ ወዳሉ ኪታቦች ሲከድ ያወግዛል የኡሱል ኪታብ ራሱ ያወግዛል መናር ከፍ ምናልባት እናንተ አቅም ያው ትንሽ ስለላችሁ እንጂ ከፍ ሲልዛ ያወርደዋል ይሄን ተዊል ተገቢ እንዳለ ግልጽ ነው طيب ሁለተኛ ሌላው ሙሽኪላ ደግሞ እዚህ ጋር ምን አለ መሰላችሁ ሐያቱል ኢስላም
في صفات الله ورسوله عليه السلام من الكتاب عندنا الأشاعرة كتاب ለእያንዳንዳቸው ባህሪ ዴፊኒሽን ይሰጣል ለምሳሌ ቁድራ صفة قديمة أزلية قائمة بذاته تعالى يتأتى بها إيجاد كل ممكن بحيث لو كشف عنا الحجاب لرأيناها هذا كلام خطر يا الله القدرة قردون بكفتلن እናየዋለን ያለህን علم ያለህን ሲፋውን ሁሉ በሚታይ አድርገው ጉኡዝ ነገር አድርገው ተጫለ ዴፊኒሽኑ እንግዲህ ወላ ይከይፍ ነው ማለት የፈለኩት አንደኛ ይሄ ነው ይሄ ዴፊኒሽን ከየት መጣ ከተከይፍ ነው የመጣው ማነው ቆጥ ነው ዴፊኒሽን የምሰጠው ማብራሪያ የምሰጠው ይችላል አው ይችላል ለዝም በል እንጂ ግልጽ ነው የምላችሁ واضح ولا غير واضح ግልጽ ነው طيب ويا اشعراውን توت يعني ወደ ጎን ጣል ኢንሻአላህ ከፍ ስትሉ ይበልጥ ይብራራላችኋል على كل حال ሲፋዎች ወደ ተእዊል የሚገቡት ተተክይፍ እየገቡ ነው ወደ ተዕጢል የሚገቡት ተተክይፍ እየገቡ ነው እቺን ፖይንት ያዙ ወደ ተዕጢል የሚሄዱት ወደ ተምሲል የሚሄዱት ተተክይፍ ገብተው ነው ሌላም ሲፋ ማንቀበልም የሚሉት በእነሱ አምሮ አስበውት ይመሳሰላል ብለው ነው እውነት ነው እኛም እንኳን እናመሳሰልም ግን የመጣውን ሳናመሳሰል እናጽርካለን ነው ያለው በዚህ መልኩ ነው ለነሱ የሚገባው ለማለት ነው لانه سبحانه لا سمي له الله عز وجل سمي امسايا يلو موكشه يلو رب السماوات والارض وما بينهما فاعبده واصطبر لعبادته هل تعلم له سميا يجو የሰማያትም የምድርም ማከል ያለው ሁሉ ጌታ እሱ ነው አለ ጀሚል ከዛ በኋላ ምን አለ فاعبده واصطبر لعبادته በዘባ አምልኮ ላይ ምንም ጽና አለና هل تعلم له سميا مكشت አቅለታለሁ في صفاته في ذاته وافعاله بديالله يلم الاستفهام للانكار هل تعلم له سميا ጥያቄ እንዳይመስል ነገረኛ እንዳይመስል የለውም የሚለው መልእክት የተፈለገበት طيب ولا كفء له አሁንም ቢጤ ነዚር የለውም ባላንጣ የለም ይሄም لم يلد ولم يولد ولم يكن له كفوا أحد واو كفوا أحد لم تكرطان ولا ند له تقاراني بالانت أهونم يلو كما قال ربنا جل وعلا فلا تجعلوا لله أندادا وأنتم تعلمون فلا تجعلوا لله أنداد بيديوش لا الله تتركوا في ذاتهم بيهون في صفاتهم بيهون في أفعالهم بيهون بلوك القرآن ولا يقاس بخلقه ፍጡራን ጋራ ማነጻጸር ማይቻልም ማለት በአእምሮህ ውስጥ ማመሳሰል እንዳትሄድ ቂያስ የሚባል ወሱል ብትቀሩ በደንብ ይገባችሁ ነበር አለበለዚያ ይገባል ቂያስ ተምሲል የሚባል አለ ቂያስ ሽሙል የሚባል አለ ቂያስ አውላ የሚባል አለ ተቂያስ አውላ ውጭ ያለው ሁሉም ፍርሽ ولا يقاس الله جل وعلا بخلقه ፍጡራን ጋራ ምንም የሚቀየስበት የሚመሳሰልበት መንገድ ምንም زقنوا برو ليس كمثل شيء እንዳልነው قدما كذلك قال ربنا جل وعلا فلا تضربوا لله الامثال مثال لሱ አታድርጉለት الى سبحانه وتعالى فانه الله عز وجل سبحانه وتعالى اعلم بنفسه سلا راسو اركسو የበለጠ ማን ያውቃል ራሱን የሚያውቅ እሱ ብቻ ሲፋውንም ይሁን ذاتንም ቢሆን የሚያውቅ ራሱ ብቻ وبغيره ሌላውንም የሚያውቀው እሱ እኛንም የሚያውቀን እሱ ውስጣችን ያለው ሁሉ የሚያውቀው እሱ ሸር ነው ተንኮል ያሰብከው በውስጥ ያዝ እሱን የሚያውቀው ስለዚህ ስለ ራሱ የሚያውቀው ማን ነው ራሱ ስለሌላው የሚያውቀው እሱ ነው ማለት ነው እኛሳ የተጻፈውን እንኳን መቅራት አቅቶናል እኮ እስኪ እንደው አንድ ጥያቄ ልጠይቃችሁ ሩሃችሁ አሁን እናንተ ጋር ሩህ እንዳለ ታውቃለህ ሩህ እንዳለ ታውቃለህ እርግጠኛ ናችሁ ሩህ እንዳላችሁ ነፍስ እንዳለ ታውቃላችሁ የሚያሳየኝ ወይስ ናታ የለም ስለዚህ ራስህ ጋር እዚሁ አንተ ጋር ያለችው ሩህ ያላወቅ ስለ ጌታ ምንድነው መዘባረቅ ያለው ይሄ የለውም ተቁርአን ውጭ ሎጂክ አስገብታ አእምሮ አስገብታ መዘባረቅ ተገቢ ያለ መሆኑን በዚህ ብቻ ማወቅ ትችላላችሁ አሁንም አዕለሙ ቢነፍሲሂ ወቢገይሪሂ እሱ ራሱ ይወቀው ብቻ በሚያውቀው መሰረት ስለነገረን የነገረንን ግን እንደነገረን እንቀበላለን وأصدق قيل
ከንግግር በኩልም እውነተኛው እሱ ነው ومن أصدق من الله قيلا ومن أصدق من الله حديثا አያችሁ وتمت كلمة ربك صدقا وعدلا ስለዚህ أصدق ነው الله عز وجل وأحسن حديثا ከንግግር በኩል ደግሞ በጣም ውብ በበላጋ የታነጠ የተሞላ ቁርአን ነው ያለው الله نزل أحسن الحديث كتابا من خلقه تفطرانوቹ ይልቅ እሱ ነው ያለ ነው لأنه سبحانه متلوان እንመለስ ባጣለ ሰዓት ደርሷል ይያሉኝ ነው መሰል ደግሞ እንዳንረጋጋ እዚህ እናስደግፋትና በቀጥለን እንመጣን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك